ውሎ ከቤት ኖሮ ከሞት እንደሚሉት ሁሉ ምንም ቢኖሩ ከሞት አያመልጡምና ሰው በድንገት ወይም በሕመም ይሞታል። በሞተም ጊዜ ለጠንቋይ የሚሰግድ፣ እግዚአብሔርን የሚክድ፣ የተራበ የማያበላ፣ የተጠማ የማያጠጣ፣ የታረዘ የማያለብስ፣ እንግዳ የማይቀበል፣ ድውይ የማይጠይቅ፣ የታሰረ ተውሶ የማያስፈታ ከሆነ ገና ነፍሱ ከሥጋው ልትለይ ስትቃረብ 3 ሰይጣናት ይታዘዙባታል። እነዚህም 3 ሰይጣናት አንዱ በራሱ፣ አንዱ በልቡ፣ አንዱ በእግሩ ላይ ተቀምጠው በልቡ ላይ ያለው ሰይጣን አቆልቁሎ በጥርሱ ይሰከስቀዋል፣ ይሰነጥቀዋል። በእግሩ ላይ ያለው ሰይጣን ደግሞ አሻቅቦ ይሰቀስቀዋል። በራሱ ላይ ያለው ሰይጣን ግን ከልጅነትህ ጀምሮ እስካሁን ድረስ ለእግዚአብሔር እንዳትሰግድ እንዳትገዛ ለጠንቋይ ሳሰግድህ ኃጢአት ሳሰራህ የኖርኩት እኔ ነኝ እያለ ኃጢአቱን ይጽፍበታል። እርሱም በልጅነቱ እንደ እናቱ ጡት ትጣፍጦ የነበረችው ኃጢአቱ በዓይነ ነፍሱ ተጽፋ ባያት ጊዜ ይጠላታል፣ አጥብቆ ያማርራታል። ዳግመኛም መልአከ ሞት ከአድማስ እስከ አድማስ ተተክሎ ቆሞ ጥርሱን አግጥጦ ዓይኑን አፍጥጦ ይታያታል፣ ያስጨንቃታል፣ ያስጠብባታል። ጥርሱ በመልአኩ ክንድ 68 ነው። የመልአኩ አንዱ ክንድ በሰው ክንድ 44 ነው። የአንድ ዓይኑ መቃድ ስፋቱ 3 ዓመት ከመንፈቅ፣ የሁለተኛው ዓይኑ መቃድም ስፋት 3 ዓመት ከመንፈቅ፣ በጠቅላላ የሁለት ዓይኑ መቃድ ስፋት 7 ዓመት ያስኬዳል። ቁመቱም ከምድር እስከ ሰማይ ይደርሳል። ከዚህ በኋላ 3 ጊዜ ተራምዶ መጥቶ ከፊቷ ይቆማል። ዓይኑን አፍጥጦ ጥርሱን አግጥጦ አንቺ ነፍስ በቁመናሽ ትሰሩ የነበረውን የኃጢአትሽን ዋጋ ነይ ተቀበይ ብሎ በመጣባት ጊዜ ያቺ ነፍስ ትጨነቃለች። ከዚያም ከሥጋዋ ተለይታ ተስፈንጥራ ወጥታ ከአስክሬኑ ራስ ላይ ትቀመጣለች። በዚህ ጊዜ መልአከ ሞት በጥፍሩ ወግቶ ቆንጥሮ በጥርሱ ቆርጥሞ አላምጦ 3 ጊዜ ይተፋታል። ስለምን ቢሉ የሥላሴን አንድነታቸውንና ሦስትነታቸውን አላወቅሽም ሲል ነው። በዚህ ጊዜ መላእክተ ብርሃን መጥተው ያችን ነፍስ ባዩት ጊዜ ከቁራ 7 እጅ ጠቁራ ትታያቸዋለች፣ አታስቀርባቸውም። መላእክተ ብርሃንም አንቺ ነፍስ ለመንግሥተ ሰማያት ተፈጥረሽ ለገሃነመ እሳት ተጣልሽን? የዲያብሎስ ፈንታ ሆንሽ ብለው አዝነው ተክዘው ርቀዋት ይቆማሉ። በዚህ ጊዜ መላእክተ ጽልመት ይዘዋት ይሄዳሉ። ሄደውም ከባሕረ እሳት ያደርሷታል። የባሕረ እሳት ሁኔታ እንዴት ነው ቢሉ ቀኙ የእሳት ባሕር፣ ግራው የእሳት ገደል ጠባብ አንቀጽ ነው። መካከሏም ከጭራ የቀጠነች ጎዳና ናት። ጎዳናይቱም ያለ አንድ ጫማ አታስቆምም። በዚህም ጊዜ ያቺን ነፍስ ሂጂ ግቢ ተሻገሪ ይሏታል። እርሷም ጌቶቼ ሆይ ቀኙ የእሳት ባሕር፣ ግራው የእሳት ገደል ነው። መካከሏ እንደ ጭራ የቀጠነች ጎዳና ናት። ያለ አንድ ጫማ አታስቆምም። በምን ቆሜ ምን ጨብጬ ምን ይዤ ልሻገር ትላቸዋለች። ይህንማ ማለት ቀድሞ ነበር ይሏታል። ለጠንቋይ አለመስገድ፣ እግዚአብሔርን አለመካድ፣ ሰንበትን አለመሻር፣ ጾምን አለመግደፍ፣ ሐሰትን አለመናገር፣ አደራ አለመብላት፣ የተራበ ማብላት፣ የተጠማ ማጠጣት፣ እንግዳ መቀበል፣ ለታረዘ ማልበስ፣ ድውይን መጠየቅ፣ የታሰረን ዋስ ሆኖ ማስፈታት፣ ሕገ እግዚአብሔርን ማጽናት፣ መልካም ሰው መሆን ቀድሞ ነበር እንጂ ዛሬ ደርሰሽ በምን ቆሜ ምን ጨብጬ ምን ይዤ ብትይ ይሆናልን? ይልቁንስ ሂጂ ግቢ ተሻገሪ ብለው እያዳፉ እየገረፉ ከባሕሩ ጨምሯታል። እርሷም አንድ ጊዜ ከእሳቱ ባሕር አንድ ጊዜ ከእሳቱ ገደል እየገባች ከእሳት እንደገባ ጅማት አራ ተኮማትራ ወጥታ ትሄዳለች። ስትሄድም እነሆ ዛሬ በዚህ ዓለም የንጉሥ አመፀኛ እጁን በሰንሰለት አስረው ይዘውት ወደ ንጉሥ ሲሄዱ ወዮልኝ፣ ይቆርጡኝ፣ ይፈልጡኝ፣ ይገሉኝ ይሆን እያለ እያዘነ እየተከዘ እንደሚሄድ ሁሉ ያችም ነፍስ ከእግዚአብሔር መጣሏን፣ ከዲያብሎስ መጨመሯን፣ ገሃነመ እሳት መውረዷን፣ ከመንግሥተ ሰማያት መውጣቷን እያሰበች እየተጨነቀች ትሄዳለች። በዚህ ጊዜ ጌታ የሚቆርጥ የሚሰቅል የሚገድል ንጉሥ እሱ ብቻ እንደመሆኑ መጠን በሚያስፈራ ግርማ ይጠብቃታል። ያን ጊዜም ደርሳ ከፊቱ ትቆማለች። መልአከ ዕቃቢዋም አንቺ አመፀኛ ትዕቢተኛ ነፍስ እንደ ቀድሞ አመፅ፣ ትዕቢት፣ መናገር አለ ብለሻልን?
በአርአያው በአምሳሉ የፈጠረሽ እግዚአብሔር ነውና ስገጂለት ይሏታል። መልአከ ውቃቢዋም ቀድሞ ከማኅፀን ጀምረህ ጠብቃት ያልከኝ እስከዛሬ ለጠንቋይ ስትሰግድ፣ አንተን ስትክድ፣ ሰንበትን ስትሽር፣ ጾምን ስትገድፍ፣ ሐሰር ስትናገር፣ አደራ ስትበላ፣ ለተራበ ሳታበላ፣ ለታረዘ ሳታለብስ፣ ድዌ አልጠይቅም፣ የታሰረ ዋሶኜ አላስፈታም በማለት ፈጣሪዋን ስታሳዝንና ስታስቀይም የኖረች ነችና ምንም ቸርነት አላገኘውባትም። እነሆ እንደ ስራዋ ዋጋዋን ስጣት ብሎ ያስረክባታል። ጌታ ኢየሱስ ክርስቶስም አንቺ ርግምት ጎስቋላ ነፍስ ሆይ በስመ ክርስቲያን በሥላሴ ስም ተጠምቄአለሁ እያልሽ ከቤተ ክርስቲያን እየገባሽ ስትመጻደቂ ነበር። በግብርሽ ግን የአረማዊነት ግብር ይዘሽ ኖረሻል። የት ነበርሽ? ምን አደረግሽ? ምን ፈጠርሽ? ምን መጸወትሽ? ብሎ ይጠይቃታል። እርሷም አቤቱ ጌታዬ፣ እኔ ከዚያው ሞቼ ፈርሼ በስብሼ አፈር ትቢያ ሆኜ እቀራለሁ ብዬ ነበር እንጂ በረቂቅ አካል ተነስቼ መከራ እንደሚያገኘኝ ባውቅማ እንኳን ገንዘቤን፣ ዓይኔን፣ እግሬን፣ እጄን፣ ሙሉ አካላቴን ሁሉ እየቆረጥኩ ስለ እግዚአብሔር እያልኩ እንኳን ለሰውና በየቀኑ ለአውሬና ለአሞራ በሰጠሁት ነበር ትላለች። ምን ነው የምታይበት ዓይን፣ የምትሰሚበት ጆሮ፣ የሚያስተምሩሽ መምህራንን፣ የምትማሪያቸው መጻሕፍትን፣ የምትሰግጅበት ቤተ ክርስቲያንን አልሰጠውሽምን? ከጻድቃን ለይቼ ነሳሁሽ፣ ለምን እንዲህ አደረግሽ? ይላታል። እርሷም በመረረ ሐዘን ምን ነው ባልተወለድኩ፣ ምን ነው ባልተፈጠርኩ፣ ከእናቴ ማኅፀን ውሃ ሆኜ በቀረው፣ እንኳን እኔ እናቴ የተፈጠረችበት ቀን ባልተፈጠረች፣ ምን ርግምት ክፉ ቀን ናት እያለች የተወለደችበትን ቀን ትረግማለች። ከዚህ በኋላ ጌታ መላእክተ ብርሃንን ይህችን ነፍስ እኔን ጠልታ ዲያብሎስን ወዳ መንግሥተ ሰማያትን ንቃ ገሃነመ እሳትን መርጣ መጥታለችና ሥጋዋን ከመሬት አንስቼ ነፍሷን ከሥጋዋ አዋህጄ ኋላ ፍጹም ገሃነመ እሳት እስክትገባ ድረስ 7 ቀን መንግሥተ ሰማያትን ስታስጎበኟት ሰንብታችሁ በ8ኛው ቀን ወደ ሲኦል አግቧት ብሎ ያዛል። በዚህም ጊዜ መላእክተ ብርሃን መንግሥተ ሰማያትን 7 ቀን ሲያስጎበኟት ይሰነብታሉ። ስለምን ቢሉ የመንግሥተ ሰማያት ጣዕሟን፣ ሽታዋን፣ መዓዛዋን እያየች ለጠንቋይ ባልሰግድ፣ እግዚአብሔርን ባልክድ፣ ሰንበትን ባልሽር፣ ጾም ባልገድፍ፣ ሐሰት ባልናገር፣ አደራዬን ባልዘነጋ፣ ለታረዘ ባለብስ፣ ለተራበ ባበላ፣ ለተጠማ ባጠጣ፣ እንግዳ ብቀበል፣ ድዌን ብጠይቅ፣ የታሰረ ዋስ ሆኜ ባስፈታ፣ ስፍራዬ ቦታዬ ይህ ይሆን ነበር፣ ወይኔ ወዮልኝ እያለች ጸጸትና ቁጭት እንዲያድርባት 7 ቀን መንግሥተ ሰማያትን ሲያስጎበኟት ይሰነብታሉ። በ8ኛው ቀን መላእክተ ጽልመት ተቀብለው ይዘዋት ሲሄዱ በዚህ ዓለም የእርድ ሰንጋ ወይም የፍሪዳ በሬ ለእርድ እያቻኮሉ ይዘውት እንደሚሄዱ ሁሉ መላእክተ ጽልመትም ያችን ነፍስ እያጣደፉ ይዘዋት ይሄዳሉ። ይዘዋትም ሲሄዱ የሲኦል አጋፋሪዋ ጥብልያኮስ የሚባል አለና ጥብልያኮስ ብለው ጠርተው ንሳ ይችን ነፍስ ከሲኦል አግባት ብለው ይሰጡታል። እርሱም እሺ ብሎ ተቀብሎ እነሆ ዛሬ በዚህ ዓለም ልጅ ኳስ ይዞ ከምድር ወደ ሰማይ እያነጠረ እንደሚጫወት መላእክተ ጽልመትም ያችን ነፍስ ከምድር እስከ ሰማይ 13 ጊዜ በእሳት በሎታ ያንቀረቅቧታል። ስለምን ቢሉ አዳም አባትሽ በበላው ዕፀ በለስ ፈጣሪሽ እግዚአብሔር ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዕለተ ዓርብ የተቀበላቸው 13ቱን ሕማማተ መስቀል ሰምተሽ አላለቀሽም ሲሉ፣ ስለዚህ ከምድር ወደ ሰማይ 13 ጊዜ ያነጥሯታል። እርሷም መከራው በጸናባት ጊዜ በእንተ ስሉስ ቅዱስ ጥቂት አሳርፉኝ ትላቸዋለች። 3 ሥላሴን ማወቅ ቀድሞ ነበር እንጂ ዛሬ ከእኛ ስትመጪ ነው ማወቅሽ። ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት ቀጥቅጧት በማለት መከራ ያጸኑባታል። ዳግመኛም መከራው ሲጸናባት በጻድቃን በሰማዕታት ጥቂት አሳርፉኝ ትላቸዋለች። እንዲህ ማለት ቀድሞ ዝክራቸውን መዘከር በዓላቸውን ማክበር ቀድሞ ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? በሏት ቀጥቅጧት በማለት ከቀድሞ ይልቅ መከራ ያጸኑባታል። 3ኛም
ስለተሰቀለው መድኃኔዓለም ብላችሁ ጥቂት አሳርፉኝ ትላቸዋለች። መድኃኔዓለምን ማወቅ ቀድሞ ነበር እንጂ ዛሬ ደርሰሽ ከኛ ስትመጪ ነውን? ቀድሞ ዝክሩን መዘከር በዓሉን ማክበር ነበር እንጂ ዛሬ ደርሰሽ እዚህ ብትይ ይሆናልን? ይልቁንስ በሏት፣ ቀጥቅጧት በማለት መከራውን በእጥፍ ድርብ ያጸኑባታል። አራተኛም በእንተ እግዝእትነ ማርያም ጥቂት አሳርፉኝ ትላቸዋለች። እግዝእትነ ማርያምን ዛሬ ደርሰሽ ከኛ ስትመጪ ነው ማወቅሽ? ቀድሞ ዝክሯን መዘከር በዓሏን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት፣ ቀጥቅጧት በሚሉበት ጊዜ እግዝእትነ ማርያም ስሟን ሲጠሯት ፈጥና ደራሽ ናትና ሄዳ ከልጇ እግር ስር ወድቃ ልጄ ሆይ የሰጠኸኝን ቃል ኪዳን አስበህ ይቺን ነፍስ ማርልኝ ትለዋለች። እሱም እናቴ ሆይ እኔን የከዳች አንቺን የበደለች ነፍሰ ገዳይ ወንበዴ ነፍስ ናት፣ በምን ምግባሯ ልማርልሽ ይላታል። ስምሽን የጠራ ዝክርሽን የዘከረ እምርልሻለሁ ብለኝ የለምን? የሰጠኸኝን ቃል ይታበላልን? እነሆ በሲኦል ሆና ስሜን ትጠራለችና ትለዋለች። እርሱም የእናት ልመና ፊት አያስመልስ አንገት አያስቀልስምና ጥቂት ጊዜ ስለ እናቴ ብላችሁ አሳርፏት ይላቸዋል። እነሆ ዛሬ በዚህ ዓለም አንድ ሰው በበረሃ ሲሄድ ከታች እግሩን ረሞጫ እየፈጀው ከላይ የፀሐይ ዋዕይ ራሱን እያቃጠለው በሚያርፍበት ጥላ አጥቶ ላብ ጥምቅ እያደረገው ሲሄድ ትንሽ ጥላ ያገኘ እንደሆነ ከዚያች ተንፍሶ እንደሚሄድ ሁሉ ያችን ነፍስ ስለ እናቱ ጥቂት አሳርፈው እንደገና በእሳት መዶሻ እየቀጠቀጡ ወስደው ከሲኦል ይጨምሯታል። እንግዲህ የክፉ ሰው ነፍስ እስከ ዕለተ ምጽአት ድረስ ቦታዋ ስፍራዋ እንዲህ ያለ ነው። ሲኦል ያለችው በወዴት ነው ቢሉ በምዕራብ በፀሐይ መግቢያ በኩል ናት። ሲኦልም ማለት መሰረቱ የማይገኝ መቀመቃት ጥልቅ ማለት ነው። ገሃነመ እሳትም ማለት ወደ ታች ሲወርዱ እግር የሚረግጠው መሰረት ወደ ላይ ቢመለከቱ ዓይን የሚጋርድ ጠፈር የሌለው እሳትና ጨለማ ብቻ ነው። የገባውን ሁሉ የሚውጥ የስቃይና የመከራ ቦታ ማለት ነው። ዲያብሎስም ማለት ርኩስ፣ የረከሰ፣ የከረፋ ማለት ሲሆን ጋኔን ወይም ሰይጣን ማለት ውድቅ፣ ውዳቂ፣ ከክብሩ የተዋረደ፣ ማዕረጉን የተገፈፈ፣ ምቀኛ፣ ተንኮለኛ ማለት ነው። መላእክተ ጽልመትም ማለት የጨለማ አበጋዞች፣ የክፋት ሹማምንቶች ማለት ነው።